አስተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የምፈልገው እንጂ ስለ ስለ ሌላ እና እኛን እንደ ፋራ ነው የምታዩን ስለ ፖለቲካ ስናወራና ይደብራቸዋል ፖለቲካ እና የሞከርኩት በጸባይ ኤሪያ ትንሽ ሞክርና ካልሆነ ተወዋለሁና ጊዜ ወሰደብኝ ከተሜነትን ለመረዳት ቆይቼ ነው የተረዳሁት እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስለግራቸው ስለ ታሪክ ትንሽ ነገር ስለያደኩበት ምናምን ትንሽ እንትን ይሉና ከዛ ድፕርቱ ስለሚጋቡ እስቲ እንቀይር ቶፒክ እንቀይር ይባላልና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገድን ያደግነው የለም አሁን እናንተ እየመጣችሁ የለም ያሉትም ትንሽ ምታያቸው በሄሩስ ገብቶ ምናምን እንደዛ ነው ያሉት በጣም ኢንተረስቲንግ ስለሆነ ያነሳውና በጣም ስዳረቅበት የነበረውን ነገር ስላጠነከርክልኝ ነው የጠየቁት ወደ ምክክር ኮሚሽን ሰዎች ልምታል ከየተወሰነ ጥያቄ ማለት ጠይቃለሁ ብዙ ምናነሳቸው ነገሮች አሉ በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ አይፈታም ግን ጥቅሜታ እንዳለው አሁን አንዳንድ ነገሮች እያየው ነው በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ ፊት ብዙ ማያውቀውን ባለፈው ቴሪ ላይ ስለ ኮሚሽነሩ ደስ ይሉኛል ስለ ሰዎች ሲታጩ ነበር እዛው ላይ ስላልከው አቃቸዋለሁ ከና ኃይሌ ገብረስላሴ ጋር የኢትዮጵያ አገር ሽማግሌዎች ለሰላም የሚል ቡድን ሆነው አግኝተው ነበር ከመታሰሪ በፊትና we have to give credit to people ኢትዮጵያ ውስጥ በተለይ ሰላም ቀደም እንዳልኩ ጦርነትን በጣም ስለሞከር ነው ከኛ ቀድመው እኛ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል ምንም ጥያቄ የለውም ሚስዩዝ አድርጎታል ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም ምክንያቱም አጀማመሩ መሰረቱ በጣም ወሳኝ ስለሆነ መሰረቱ ኢንክሉሲቭ ስላልነበር በተለይ ደግሞ አክቲቭ ጦርነት እየተካሄደ ያለ ናሽናል ዳያሎግ ሁለቴ ነው ልታደርገው የምትችለው አንዱ ጦርነት ለማስቀረት ፕሪዋር ፕሪ ኮንፍሊክት ፕሪቨንቲቭ ለኮንፍሊክት ግጭትን ለማስቀረት የሚደረግ ብሔራዊ ድርድር ሊኖር ይችላል ናሽናል ዳያሎግ ሊኖር ይችላል ሁለተኛው ፖስት ዋር ሪኮንሲሊዬሽን እና ሪኮንስትራክሽን አንድ ሀገር ወደ እርስ በርስ ጦርነት ከገባ በኋላ ወደ ጦርነት ያስገቡን ጉዳዮችም ለመፍታት ዳግም ወደ ጦርነት እንዳንገባ ደግሞ እንዲረዱን የምናደርጋቸው ውይይቶች ይኖራሉ ማለት ነው አሁን እኛ ያደረግን ያለነው በጣም ፔኩሊያር ነው it's a national dialogue in the middle of war እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር ከስር ቤት እንደወጣውና ያለኝ ክብር ለመግለጽ ያህል ነው ሰፊ ውይይት አድርገናልና ሶስት ነገር መደረግ አለበት at minimum ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባቸው ኦኬ ጀምራችሁታል አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ የታሰሩ ፖለቲከኞች እንዲፈቱ ማድረግ እሱ በተወሰነ ደረጃ ያደርገውታል እንደዚህ አይነት ሶስት ነገሮችን አቀርበን ነበር አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰነው የፖለቲካ ማህበረሰብ ተሳታፊ አይደለም ያሉት አጀንዳዎች እኛም ተሳተፍን እነፋኖ ቲፒኤልኤፍም ተሳተፉ ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጪ አይሆኑም to be honest አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል የበይ ተመልካች አድርጓቸዋል ብዙዎቹን ይሄ የውጤቱን መቀበል ላይ ከፍተኛ ግን ተጋብዘዋል አይደል በግልጽ እኮ ተጋብዘዋል ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ሳትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ ቴዲ
ናብሎ መርዝ ቢጨምርለት ናብሎ ብሩን ዘግቶ ቢወቃውስ እና ቢታርደና ፌር ይሆን መሄድ አስፈላጊ ነውና እሱ ላይ ነው። ግን አጀንዳዎቹ በናሽናል ዳያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ህዝብ ሊጠቀማቸው የሚችሉ ነገሮች አሉ። ጥቅም ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች ተሳትፈውባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበር። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኚህን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር ብሔራዊ ምክክር ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። how to do it better at least ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስሟል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው። ተጠበቀ ነው። ኢህአዴግ ለሁለት ተሰነጠቀ፣ ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው መስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበር። በጣም ሰፊ እድል ነበር። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጪ ነው ያሰቡት። ይሄ የአምባገነንነት የኦቶሪታሪያን ሲስተም ችግሩ ምንድን ነው ታውቃለህ? ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን አይ ምክንያቱም ፋሻ ያስቀምጣል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበር። ፋሻ እያስቀመጠ ነው የሄደውና በውስጥ እየተብሰለሰሉ ያሉ ነገሮችን አላዩዋቸውም ኢህአዴጎች ብቻ አይደሉም መነራችን ላይ ኦፒዲዎችም ባዴኖችም ሌሎችም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩምና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና የድስቱ ክዳን ሲከፈት አብይ ምንድነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተው እኛ የፈለግነው አየህ ባንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሻ ውስጥ ምንድነው ነው ሚካኤል ጎርባቾቭ ሲመጣ ፕሮትራይካና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንድ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያና ሶቪየትን እያጠናውና ታየኝ ይሄ ነገር ሲመጣ። ይሄ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈጠነ። ማኔጅ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከርነው ሞከረ አብይ። ይሄ ችግር ውስጥ ከተታ አንድ ያዘልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅድ የሆነ ስቴጅ ማኔጅድ የሆነ ግን አትሊስት ሩም ነበረው። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላይ ቆራይ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን
ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችን ልጅ አወጣ። ያ ፎቶ ይላል that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ዘስለቅ ወዲያው ብርድ ይላል ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ ረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት ተጣላና ከነመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ሆሎ በዘደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶቹ ያሉ መግቢያ የለም። በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን ያዘ። በዛ ላይ ደርግም ያን ያለው እኮ ጃንሆይን ካስወገዱ በኋላ እንለቃለን ብላችሁ ለምን አንለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታ ይላሉ ስልጣን ይጥማል ነው ያሉት። ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን